እኔ ሴት የሚባል ነገር አላገባም። እኔ ደግሞ ሌሊቱን ሙሉ ቆሜ ነው ማድረው፣ አልተኛም። ኧረ እኔማ ጭራሽ አልበላም፣ ሁሉ ጊዜ ጾማለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እነኚህ ሶስት ሰዎች የነብዩ አለይሂ ሰላቱ ወሰላምን የዒባዳ ተግባር ለመጠየቅ ቤት ውስጥ የሚያደርጓቸውን ለመጠየቅ መጥተው ነበረ። የነብዩ አለይሂ ሰላምን ዒባዳ ከሰሙ በኋላ ከባልተቤቶቻቸው ምንድነው ያሉት? አንደኛው ነብዩ አለይሂ ሰላም ያለፈው ወንጀላቸው መጪ ወንጀላቸው ተምሮላቸው ሲያበቃ እኔማ ከዚህ በላይ መሆን አለብኝ ብሎ አንዱ ጭራሽ ሴትን አላገባም ማለት። ሌላኛው ደግሞ ሌሊቱን ሙሉ ቆሜ አድራለሁ ጭራሽ አልተኛም ማለት። ሌላው ደግሞ ሁሌ ጾማለሁኝ አላፈጥርም ማለት። ነብዩ አለይሂ ሰላቱ ወሰላም እንዲህ የምትሉ ሰዎች ምን ነክቷችሁ ነው? እኔ ከናንተ የተሻልኩ አላህን አዋቂ ከናንተ የተሻልኩ አላህን ፈሪ ነኝ። ነገር ግን ሚስቶች አሉኝ አሉ ነብዩ አለይሂ ሰላም፣ አገባለሁኝ አሉ። እንደዚሁም ደግሞ እተኛለሁ እሰግዳለሁኝ አሉ። ከቀናቶች ደግሞ ምጾምባቸው ቀናቶች አሉ፣ ማልጾምባቸው ቀናቶች አሉ አሉ። መጨረሻው ውጤቱ ግን ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ፣ ከኔ ሱና የራቀ የሸሸ ያፈነገጠ ሰው ከኔ አይደለም ብለዋል። ስለዚህ ነብዩ አለይሂ ሰላምን መከተል የሁል ጊዜ ደስታና ዘላለማዊ መልካምነትን ለማግኘት ዋስትና ስላለው እሳቸውን እንከተል። ሰላም አለይኩም ወራህመቱላሂ ወበረካቱ።